ምን ነበር ልጆችን ማግባት ስለምፈልግ እንሰጥ በግጭ እንደገ ከየትም እየተነሳችሁ የኔ ልጅ እንትን የምትሉ ከዛ ወደዛ እንዴ መሰልኳችሁ ምንድነው አንተ ማለቴ ምንድነው ስራ ትናንት ነው ከእስር ቤት የተፈታሁትና ድራሽ ከእስር ቤት ተፈታህ ነው እንዴ የኔ ልጅ የምትጠይቀው እንዴ ብትደፍረኝ ነው አንተ እንዴ ዝም ብለህ ከየትም እየመጣ ከእስር ቤትም ከምንም እየመጣ የኔ ልጅ እኔ እኮ እስር ቤት መታሰር ፈልጌ እኮ አይደለም እኮ ምን አድርገህ ነው የታሰርከው የሆነ ጊዜ ወቃለኝና የሆነኛ ሰፈር የሆነ ቆንጆ ልጅ ያለ ሰውዬ ነበሩ እሺ እና ልጆችን ለልጄ ስላቸው አጎፈሉ በቃ ሞቱብኝ ምን ነው የሞተብህ በደንብ አውራ ሰውዬው ሞተብኝ ምን አድርገው ምን ልጅንም ቢያለ ገደልኩት በቃ ጠይቀው ላግባሽ ብለህ ለዛ ነው እንጂ እኔ መታሰር ፈልጌ አይደለም ላግባ ልታገባት ታቃታለህ እንዴ ልጅ አንድ ቀን ያየኋት ግን ትሆነኛለች አይደለም ችግር አለ ዋናው መዋደድ ነው ማለት ነው እቤት ሄደህ በዛ ሄድ ነው እዛ አለች እኮ አልብሰራ አረ እንኳን ደህና መጣህ ሰርግ ምናምን አልፈልግም አልፈልግም ዋናው ህይወት እንደው ቁማ ከምትቀር እና ጥሩ አድርገሃል እና ትፉሺ አመሰግናለሁ እሺ ታገኛታለህ ቤት በምኑ ቀን ተዋወቅ ምንድን ነው ያልኩት ከሚገለኝ ቢወስዳት አይሻልም አንተ ዳር ይዛት ሄደህ ልትገጨኝ ነው እንዴ ህይወቴ ላይ የሌለው አንድ አሙስ የቀረሽ መግሌ ዳር ይዛት ሄደህ በዚህኛው መታጠፍ ትችላለህ እንደ እኔ ጋር ነገርን ምን አባቴ ምን ታመጣለህ ምን ያልኩት ኧረ ወይ ምን አልኩ እስካሁን ምንድን ነው ያጠፋሁት ጥፋት ስርዓትህን ይዘህ ዝም ብለህ ለራስህ ስርዓትህ ጉፋፊያም እንደው ከዚህ በላይ ግን መሄድ አለሾችንም ጋር ሸዋ ትራፊክ አለ እዛ ጋር እኔው ምን አለ መሰለህ ዝም ብለህ ሂድ እኔ እኮ አታውቅም እንደ ስለኔ ቀስቀጭኖች ካልኩ እዚህ ከተማ ላይ ማንም ያቀኛል ዝም ብለህ ሂድ አንተ ምን ሆነህ ነው ትራፊኩ እየመጣ ደግሞ ጭራሽ ችግር የለውም እየመጣ ደግሞ ምን እንትን ይላል ትራፊክ መጣ እንግዲህ አሁን ሰላም ወንድሜ ሰላም ናችሁ ሰላም እዚያ እኔ ጋር ተው እሱ ጋር ሳይሆን እስኪ አንተ ዝም ተሳፋሪ ዝም ብሎ እስኪ እኔ ጋር ነው አልኩህ እኮ ተሳፋሪ ነው መንጃ አዲስ ንግድ ታውቃለህ ወንድሜ አዲስ ንግድ ታውቃለህ አዲስ ንግድ መንጃ ፍቃድ ታርጋ ትፈልግ ታሰራልሽ እያወሩ ነው አንደኛ እኔ ልጅ የመጣው እኔን ካላወቅህ ደግሞ እዚህ ከተማ ላይ ያለው የሚባል ማለት ውረድ እስኪ ጋሽ ለምን ደሞ ወርዶ በምን የመኪናው ባለ ነች አይደለም ማለት ተሳፋሪ ተሳፋሪ አንዴ ወረድ ነው አዲ ወረድ እኔ እኮ ይባላል ምን ችግሩ እሱ ይሆናል ታርጋው ይፈታል ጉር ይሄ አዲስ ትራፊክ ነው መሰለኝ መተን እና ገንዘብ አልሰጣቸው ኖ ጋሽ ካጭኑ አቤት አንተ ሌባ ባለፈው ከዚህ ቃል ስትወስደሃል እኔ ልሰርኩ ወስደሃል በቃ ወስደሃል ሌባ አንተ ጠንቃቃ ሰው ካላገኘ አንተ ታስቸግራለህ ወደ ሁለተኛ እንዳይለመድ ምንድነው መሰለህ እኔ አልሰርኩም ያንለስ ሌባ ሁለተኛ እንደዛ አይነት ነገር ሰምቻለሁ እኮ የምትሰርቀው እኔ እኮ ስለሰማሁ ነው ለቃ ይወስዳል ስላሉ ስለሰማሁ ነው እንጂ ሄደ ይሄ ሌባ ጠንቃቃ ስለሆንኩ ነው አሁን ምን ያተረፍኩት እንጂ ይሄ ልጅ ወስዳል ዕቃ የዋህ መስየዋል ተቀላል ሰው ሊወስድ ለምዷላ ጋሽቀጭኑ ሰላም ነው ጋሽቀጭኑ ወደ ይገባዝ የለም ዛሬ የለም እዚህ ያየሁት እንዴ መቼም አይኖም ያየሁት የለም ጋሽቀጭኑ ሰላም ነው አማ የለኩም እኮ ነው እንዴ ያየሁ ጋሽቀጭኑ እዚህ ሆነ ያየሁ አየኸኝ አቶ ለበሊያው ቆጣሪውንም ማነብልኝ እኔ ቆጣሪውን ነገ ብናንብበው ዛሬ የለውም እኮ ነው ጋሽቀጭኑ ያየሁ እዚህ እኮ አጠገብ እኮ ነው ያለው ጋሽቀጭኑ አዎ ሁሌ ለወጣ እኮ እየስል ነው የመጣው እንዴት እናድርግ አሁን ድንገት መጣህ እንዴት እንሆን አሁን ጋሽቀጭኑ የለሁም ትላለህ እንዴ ያለ ምን ለማለት ነው ወይስ ምንድነው የመብራቱን አልከፈላችሁት ነው አሁን ሶስተኛ ወር ነው ከነቅጣቱ አድርጋችሁ ስንት ብር ነው ክፍያ የመጣው ባለፈው አንቺ 500 ታንት ከፈለ ከፈሉ ጋሽቀጭኑ አሁን ከፈሉና ይሄድኔ አሁን ከፈሉ እንትን ልጆቹ ደነግጣሉ እና ጥሩ ነው ይከፈላል ምን ችግር አለ እንከፍላለን ሲገርሙ ማን ነው በዚህ በዝናብ ጋሽቀጭኑ
ከስከጂ ነው እዚህ ጋር ነን። ከስከጂ ምን ያረከው እዚህ በዝናብ ምን አስወጣችኝ አይደል? አስወጣችኝ? አዎ ማን ባለቤቴ? ያቺ በቅርቡ እኮ ነው የተጋባችሁት። እቺን አደባ አስወጣችኝ። አበበ ምን አድርገህ እንዴ? ምን ብዙ ነው አበበ ችግሩ ተው። ነገሩ አንተማ በዛው እንደው አንዱ ወንድ ልጅ ኮስተር በል ካንዱ ጋር ኮስተር እኮ ነው ቆፍጣና እኮ ነው። ግን በቃ እድል ከመሰደል ያምራል ይባላል። እና ምን ሆናችሁ ነው አሁን? ምን ሆና ነው ያባለው? አሁን አበበ እቺ ዝም ብላ ነው መጥቻት አይደለም። ምንድነው ቤቱን የቤቱን ስም በእኔ አድርግልኝ አልኳት። እምቢ አለች። በሁለተኛ ደግሞ ቤቱን እንሽጠው አልኳት። እምቢ አለች። በሶስተኛው ወጣሁላት። እኔ አንቺ ወንድም ዝናብ ላይ ነው እኮ አሁን ያለው። ታዲያ ምን ላድርግ? እሺ ያሳዝናል በላት፣ ያሳዝናል። ቤቱ ይሸጥ ምናምን በላት። እስኪ ጭራሽ ቤቱ ይሸጥ ነው። እንደው በእናትህ የቀጭን እንትን ነው ሰው ይሉ ዘላለም በእናትህ እኔ እንኳን ዱባይ ደርሼ መጣሁ። ህይወቱ ያለውት በቃ ዝም ብሎ በእናትህ ዘላለም አለሙ እንደዚህ ሆኖ ሁሌ ዘላለም አለሙን እንደው ምንድን ናቸው ሰውንና ምን እኔን ማውቃለሁ። እዚህ የተገደፋችሁት ምንድን ነው? መጀመሪያ አንታቃ ሰፈር ሰው መኪና ምን ሰፈር ሀብታም እንደሆነ ሞልቶ አንተ በሰፈራችን ልትናገር ነው ጀመር ነው አሁን ዘበኛ ነው አሁን ዘበኝነት ደጋግ እንጂ ወንድሜ ኦሬዲ ለቀኛ ምን ችግር የለውም። እኔ የምልህ እፈልግሃለሁ። እሺ ጋሼ ለጨዋታ ጋሼ እንደው ማለት ነው። እኔ ልንገርህ፣ እኔ ችግር የለብኝም እኮ እኔ ግን ማለት ልንገርህ እጨርስ ምን ብለህ ሰላም ነው ጋሼ። እዚህ ጋር ኧረ እዚህ ጋር ጋሼ ሰላም ነው አለን። እንዴት ነህ? አለን ሰላም ነው ጋሼ አለን። እንዴት ነህ? አለን ሰላም መጣህ እንዴ? መጣሁ። ቻናጺ እንፈልጋለን ብለህ ጋሼ ነበር እኮ ነግረን የመጣሁት። ኦኬ ቻናጺ ቤታችን አሁን ግቢ የነ ማዕዛን ቤት እኔ ነኝ። ሶስቱንም ካሲ ሰራው ጋሼው እዛው ባለሙያ እንደዚህ ነው። ጥርት ያለ እዚህ እነ ማጋለ መሰላችሁ። እቺ መስኮቷ እንዳለችው ሬክታንጉል አናውጣትና መሀል ላይ ሰርክል አድርገን ከዛ እዚህ ጋር አንቀጽ እናድርጓለን። አይሽ ከዛ ሄፕታጎን ይሆናል ማለት ጋሼው አይሽ ይኸው መማሩ እንደው እኮ ትምህርት ዝም ሲንጉላር እና ፕሉራል እናድርገው እንደ ጋሼው ይኸው እንደ ሐሳብ ሰፋ ማለት አዎ ሲንጉላር ሰፋ ነው። ፕሉራልም ወርታሽ ነው እኮ ታረባ በአማርኛ ተደረሰ። ሰርክል ማለት ደግሞ ተከፋሽ ማለት ጋሼው እኮ እኔ የምልህ ታውስ ተከፋች እንደሆን አዎ ከፍታችሁ ንፋስም አየርም ብዙ ነገር ይገኛል። ና ይዝባል ሙያ ና ተማር ዝላሽ እዚህ እየሰራው አይደል? ልጆት ነው ልጄ ነው ይልኩራም ነው ወንድ ልጅ አረባም። አሁን ነው ስራው ሲጀምር ምን ታርጉኛለሽ መሰለው? ሴት ልጅ አለው የሀያት አባት ነው አሁን ማርጋ አሁን እንደውላል እኮ ከሪያ እሷ ትምጣ እሷ ቃ ታቀበልኛለች። እሱን ይሄድ ወንድ ልጅ ምን ጥቅም አለው ብሎ እሱ ይሄድ አውስ ወዴት እሷ ትምጣና ቃ በቤት ወዴት አንተ የመጣው ቆይ መጀመሪያ ለስራ ነው ወይስ ለስራ ነው? እንደስራት ወደ እኮ ያሰራው ህግ ነው። እኛ ናጺዎች እኮ ታዲያ ወይ ስራው እንጂ ምን አድርግ ነው ናችን የሚያነቃቀስ እንፈልጋለን። ኦኬ እሺ እንደዛም ስለምፈልግ ሀዩን ጥራት እሺ ይኸው አንተ ራቅ በለት ሀዩ ጋር ይስሩ ታግዛለህ። አባቴ ምንድነው ከዩኒቨርሲቲ ተመርቄ ወጣሁ አይደል? እንደ የሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያደረኩ ምን ትታገል? ኧረ ቆይ ሚስቴ ደወለች። ሄሎ ወይዬ እኔ ፍቅር እንዴት ነሽ? ሰላም ነው? ድንገት እኮ አባቴ ጋውኛ አባቴ ላስታውቅሽ በእናትሽ እንዴት ያለ ጥሩ ሰው መሰለሽ። እሺ ቆይ እሺ ላገናኝ አባዬ ይኸው በቅርቡ አገባሻለሁ ሀብታም ነኝ። ሄሎ እናት ምን እንትን ያስብልሃል? እንዴት ነሽ? ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት ሁለተኛ እሱ ጋር እንዳታወሪ አባቴ ነግሬሻለሁ። አባቴ በጣም ጥሩ ልጅ ነው። በጣም የሚያፈቅርሽ በእናትሽ በጣም ነው። ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ስለሆነ እሺ ቻው አልኳት። ሄሎ ዘጋችሁ ሳቶሎ ሰው ተለይ ታው ቅርብ ላይ ነበር የምዘጋው። ዘግታው ነው ታዲያ እንትን ልል ነው ልቀልብ ነው። ሁለት ሰው አምጥተህ ደግሞ ቤት እሷን አስገብተህ ህይወታችን ላይ ሁሉም ነገር የሚያስደስት ላይሆን ይችላል። አንዳንድ ጊዜ በጣም የሚያናዱ ነገሮች ህይወታችን ላይ ይከሰታሉ። ውስጣችንን ብጥብጥ የሚያደርጉ ነገሮች ማለት ነው። ያኔ ውስጡ ያለውን ንዴት ወዲያውኑ የሚናገር ሰው መጨረሻው ይሄ ነው የሚሆነው። ተመለከታችሁ? ውስጡ የተሰማውን ነገር ወዲያውን በቃ ሪፍሌክት የሚያደርግ ውስጥ ያለውን ፍንዳታ የሚናገር ሰው ለራሱ ይበላሻል፣ አካባቢውን ያበላሻል፣ ክብሩ ነው የሚቀለው። ነገር ግን እንደዚህ ውስጡ ያ አንድ አይነት መናወጦች ቢፈጠርም እንኳን ዝም የሚል ጊዜ የሚሰጥ ወዲያውን ምላሽ የማይሰጥ መጨረሻው እንደዚህ ነው የሚሆነው። አያችሁ?
የራሱ ክብር እንደተጠበቀ ነው የሚሆነው። ሰው አያበላሽም፣ ለራሱ አይበላሽም፣ ክብሩ እንደተጠበቀ ይኖራል። እና አንዳንድ ጊዜ ውስጤ ባዶ እኮ ነው እንጂ ንዴት ብቻ ነው የምትሉ ሰዎች እባብም መርዙን ከተፋ በኋላ ውስጡ ባዶ ነው። ስለዚህ የተሰማንን ሁሉ ልንናገር አይገባም። አስተዋይ ግን ዝም ይላል መጽሐፉ።